ይሄ ሁሉ ቅመም ነጋዴ ነሽ ወይ እንዳትሉኝ፣ ግን በየአይነቱ ቅመም ስለሆነ ነው። በርበሬ፣ ከሞን፣ ፍልፍል አስዋድ፣ ድንብላል ፍሬ፣ ዝንጅብል ፓውደር፣ ሽንኩርት ፓውደር፣ መልህ፣ ጨው። ይሄ ደግሞ ሁሉንም የሚያጠቃልል ቅመሞች ማለት ነው። ሰባ ብሁራት ይባላል በአረበኛ። የሁሉም አይነት ቅመም ይሄው ነጭ ሽንኩርት ፓውደሩ። ይሄ ደግሞ ሁሉም ነገር የተዘጋጀ አሪፍ ቅመም ነው። ስሙን ግን አላውቀውም፣ ግን የሁሉም ነገር የተዘጋጀ ነው። እዚህ ጋር አለ ኩርኩም ወይም ዝንጅብል። ኩርኩም ምንድን ነው? ዝንጅብል ነው አይደለም? ምን እንጀራ አላውቅም። እውነት እንዳስቁ። ዝንጅብል ኩርኩም ነው እንዴ? አይደለም። እኔ እንጃ። እርድ መቼም እስካሁን እየሳቃችሁብኝ ነው። መቼም እናንተ ማለት ነው። በቃ አሁን ለሁሉም አንድ ማንኪያ ነው የምጠቀመው። አንድ ማንኪያ የሻይ ማንኪያዋን እጠቀማለሁ። አንድ ማንኪያ እና ለሀሚ አሁን እየበሰለ ነው። አሁን ቅመሜን አድርጌ ውሃ ጨምራለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ፋን እንደ አማራ ቤተሰቦች ዛሬ ለሀም በሩዝ እሰራለሁኝ። መጀመሪያ ሽንኩርቱን ጠብሰዋለሁ። ከዛ ከላይ ይሄኛውን ሽንኩርት አደርጋለሁ። ሽንኩርት በጠበስኩበት ስጋውን እጨምረዋለሁ። ውሃ አላረኩም እስካሁን ድረስ ዘይት ብቻ ነው እና እንደዛ አድርጌ ጠብሰዋለሁ ማለት ነው። ያው ያልቀረጥኩት የመጀመሪያውን ሽንኩርቱን ስጠብስ ያው ሴትዮ አጠገቤ ነበረች፣ ለመቅረጽ አልተመቸኝም። ለዛ ነው። እሺ እና ይሄው ራሱ ከርነውና በዘይትና በሽንኩርቱ ይበስላል። ካሮት አለኝ። ከዛ ካሮት ጨምረበታለሁ ማለት ነው። ከዛ ማጅ ካሮት አሁን ጨምሬያለሁ ማለት ነው። አሁን ማጅ እንጨምራለን። ወይኔ ዛሬ የሚገርማችሁ ጉዳይ ቲክቶክ ላይ ተሳቀለኝ። ቲክቶኩን ክፍት አድርጌ ሪከርድ አደርጋለሁ። ወይኔ ዘንድሮ ስላለች ላይ ታምሩ ነጭ ሽንኩርቱን እንደዛ አድርገህ ትቆርጡታለህ። አረብ ላይ ለህልላ ይሄው ቂጡን ትቆርጡና እንደዛ አድርጋችሁ ትከሽታላችሁ ማለት ነው። ከዛ ማጅ ይሄ ሁለት ማጅ ታደርጋላችሁ። ከዛ ክድም ታደርጋላችሁ። በኋላው ይበስላል ማለት ነው።